መውሊድ ቢድዓ ነው። ወላሂ መውሊድ ቢድዓ እንደሆነ አንድም ይቅንጣት ያህል ሸክ መውሊድ የሙስልምና እምነታዊ መሰረታዊ ነገር አይደለም። መሰረታዊ ነገር አይደለም ማለት ምንድነው? መውሊድ መከበር የጀመረው እኮ በነብዩ ዘመን ወይም በነብዩ ትእዛዝ አይደለም። ነብዩ ከ600 ዓመት በኋላ ነው በወቅቱ የነበረ አንድ የሙስሊም ንጉስ ነው መውሊድ ማክበር የጀመረው። መውሊድ የሚባለው ነገር መውሊድን ወደው አይደለም፣ ረሱልን ወደው አይደለም፣ ለመውሊድን አስፈላጊነት አምነውበትን ፈልገውትም አይደለም። በመውሊድ ሽፋን ቀብር ስለሚመለክ ነው። ነብዩን እንወዳቸዋለን፣ ስለምንወዳቸው ነው መውሊድ ማናከበው። በጣም ስለምንወዳቸው መውሊድ አናከበው። መውሊድን ያልደገፈ አይወደኝም፣ ያልደገሰ መውሊድ ተጠርቶ የቀረ ይጣላኛል ብለዋል ነብዩ ብለዋል። ወላሂ ወቢላሂ ወተላሂ አላሉ። ነብዩ የተወለዱበት ብለን ድግሱን ደግሰን ምናከብረው ነገር የለም። አልታዘዝንም። አቡበከርም ዑመርም ዑስማንም አልይም